ዛሬ በዚህ ቪዲዮ ስለ የኢላን መስክ ሁለገብ የህይወት ታሪክና የቴክኖሎጂ አብዮት እናያለን። መልካም ቆይታ። Yes! We're going to have safe cities, finally, safe cities. Secure. በ21ኛው ክፍለ ዘመን የሰው ልጅን ታሪክና የቴክኖሎጂ አቅጣጫ በመቀየር ረገድ እንደ ኢላን ሪቭ መስክ ከፍተኛ ተጽዕኖ ያሳደረ ግለሰብ ማግኘት አስቸጋሪ ነው። መስክ እንደ አንድ ሥራ ፈጣሪ፣ የቴክኖሎጂ ባለሙያ እና ባለሀብት በአሁኑ ወቅት በዓለም አቀፍ ደረጃ በትላልቅ የኢንዱስትሪ ዘርፎች ውስጥ አብዮታዊ ለውጦችን እያመጣ ይገኛል። ከጠፈር ምርምር እስከ ኤሌክትሪክ ተሽከርካሪዎች፣ ከሰው ሰራሽ አስተውሎት እስከ ነርቭ ቴክኖሎጂ ድረስ ያለው ሰፊ ተሳትፎ የሰው ልጅ ህልውና ለማስቀጠል ካለው ጥልቅ ራዕይ ጋር የተቆራኘ ነው። መስክ በደቡብ አፍሪካ ከሚገኝ መጠነኛ ጅማሮ ተነስቶ በአሁኑ ወቅት የዓለማችን ቁንጮ ባለሀብት ለመሆን የቻለበት ምስጢር በብዙዎች ዘንድ እንደ ጥናት ርዕስ ይወሰዳል። እንደ 2026 መረጃዎች የመስክ ጠቅላላ ሀብት $659 ቢሊዮን የደረሰ ሲሆን ይህም በታሪክ ታይቶ የማይታወቅ የሀብት ክምችት ነው። ሆኖም ይህ ሀብት ለግል ጥቅምና ቅንጦት የሚውል ሳይሆን ለሰው ልጅ የወደፊት ህልውና አስፈላጊ ናቸው ተብለው ለሚታመኑ ግዙፍ ፕሮጀክቶች መዋዕለ ንዋይ የሚፈስበት መሆኑን መስክ በተደጋጋሚ ይገልጻል። በተለይም የሰው ልጅን ሁለገብ ፕላኔታዊ ዝርያ የማድረግና ዘላቂ የኢነርጂ አጠቃቀምን የማረጋገጥ ግቦቹ የመስክን የንግድ ኢምፓየር የሚመሩ ዋና ዋና ምሰሶዎች ናቸው። ኢሎን መስክ ሰኔ 21 ቀን 1971 በደቡብ አፍሪካ አስተዳደራዊ ዋና ከተማ በፕሪቶሪያ ተወለደ። አባቱ ኤሮል መስክ ደቡብ አፍሪካዊ የኤሌክትሮሜካኒካል መሐንዲስ ሲሆኑ እናቱ ማዬ መስክ ደግሞ ካናዳዊት ሞዴል እና የሥነ ምግብ ባለሙያ ናቸው። የመስክ የልጅነት ሕይወት በመንፈሳዊ እና በሥነ ልቦናዊ ረገድ ፈታኝ ነበር። ወላጆቹ በ1979 ሲፋቱ በወቅቱ የ9 ዓመት ዕድሜ የነበረው መስክ ከአባቱ ጋር ለመኖር ወሰነ። በትምህርት ቤት ቆይታው መስክ በክፍል ጓደኞቹ ዘንድ ከፍተኛ ወከባ ይደርስበት የነበረ ቢሆንም እነዚህ ፈተናዎች ለውስጣዊ ጥንካሬው መሠረት ሆነዋታል። መስክ ከልጅነቱ ጀምሮ ለኮምፒውተር ከፍተኛ ዝንባሌ ነበረው። በ10 ዓመቱ የመጀመሪያውን ኮምፒውተር ካገኘ በኋላ የፕሮግራሚንግ ቋንቋን ራሱን በራሱ አስተምሯል። በ12 ዓመቱ ብላስተር የተሰኘ የቪዲዮ ጌም በመስራት ለአንድ የቴክኖሎጂ መጽሔት $500 በመሸጥ የመጀመሪያውን የንግድ ስኬት አስመዘግቧል። በ1988 ደግሞ የግዴታ ውትድርናን ለማስቀረትና ሰፊ ዕድሎችን ፈልጋ ወደ ካናዳ ተጓዘ። መስክ በ1989 ካናዳ እንደደረሰ በሳስካቹዋን ግዛት ውስጥ በተለያዩ ዝቅተኛ ሥራዎች ላይ ተሰማርተዋል። በ1990 በኩዊንስ ዩኒቨርሲቲ ትምህርቱን የጀመረ ቢሆንም ከ2 ዓመታት በኋላ ወደ ፔንሲልቬንያ ዩኒቨርሲቲ በመሸጋገር በኢኮኖሚክስና በፊዚክስ የመጀመሪያ ዲግሪውን አግኝተዋል። ይህ የፊዚክስና የኢኮኖሚክስ ጥምረት ለወደፊት የንግድ ሥራዎቹ መሠረት ሆነዋል። ዲግሪውን ካጠናቀቀ በኋላ በ1995 በስታንፎርድ ዩኒቨርሲቲ የዶክትሬት ትምህርቱን ለመቀጠል ቢመዘገብም በወቅቱ የነበረው የኢንተርኔት እድገት ከፍተኛ ለውጥ እንደሚያመጣ በመረዳት ከ2 ቀናት ቆይታ በኋላ ትምህርቱን አቋርጦ ወደ ንግድ ሥራው ገባ። የመጀመሪያው የኢንተርኔት ድርጅቱ ዚፕ2 በ1995 የተመሠረተ ሲሆን ዓላማውም ለጋዜጦች የከተማ መመሪያዎችና ካርታዎችን በኢንተርኔት የሚያቀርብ ሶፍትዌር ማዘጋጀት ነበር። መስክና ወንድሙ ኪምባል በጅማሮ ወቅት ከፍተኛ የገንዘብ እጥረት የነበራቸው ሲሆን በቢሮአቸው ውስጥ ተኝተው ያድሩ እንደነበር ይነገራል። በ1999 ኮምፓክ ይህንን ድርጅት በ$307 ሚሊዮን ሲገዛው መስክ የ$22 ሚሊዮን ትርፍ ማግኘት ችሏል። ይህንን ገንዘብ በመጠቀም ኤክስ.ኮም የተሰኘ የኦንላይን ባንክ መሠረተ። ይህም በኋላ ላይ ከኮንፊኒቲ ጋር በመዋሃድ ታዋቂው ፔይፓል ሆነ። በ2002
ኢቤይ ፔይፓልን በ1.5 ቢሊዮን ዶላር ሲገዛው መስክ $176 ሚሊዮን አግኝቷል። መስክ ፔይፓልን ከሸጠ በኋላ ትኩረቱን ወደ ጠፈር ምርምር አዞረ። በሰኔ ወር 2002 ስፔስ ኤክስ የተመሠረተው የጠፈር ጉዞ ወጪን በመቀነስ የሰውን ልጅ በማርስ ላይ ለማስፈር በሚል ታላቅ ራዕይ ነበር። የመጀመሪያዎቹ 3 የሮኬት ሙከራዎች ሳይሳኩ በመቅረታቸው ድርጅቱ ወደ ኪሳራ አፋፍ ደርሶ የነበረ ቢሆንም በሴፕቴምበር 2008 4ኛው ሙከራ ተሳክቶ ሮኬቱ ምህዋር ላይ ደረሰ። ይህም ናሳ $1.6 ቢሊዮን ዋጋ ያለው ኮንትራት እንዲሰጣቸው አስችሏል። በአሁኑ ወቅት ስፔስ ኤክስ ሮኬቶችን እንደገና ጥቅም ላይ ማዋል የሚያስችል ቴክኖሎጂ በማበልጸግ በዓለም አቀፍ ደረጃ መሪ ሆኗል። መስክ በአሁኑ ወቅት በስታርሺፕ መንኮራኩር ላይ እየሰራ ሲሆን በ2026 ኢኤ 5 ሰው አልባ መንኮራኩሮችን ወደ ማርስ ለማላክ አቅዷል። እቅዱ በ2029 የመጀመሪያው የሰው ልጅ ማርስ ላይ እንዲያርፍ እና በ2050 1 ሚሊዮን ሰዎች የሚኖሩባት ከተማ እንዲመሰረት ማድረግ ነው። በተመሳሳይ ወቅት መስክ በኤሌክትሪክ ተሽከርካሪዎች ዘርፍ ቴስላ በመቀላቀል ትልቅ ለውጥ አምጥቷል። በ2004 $6.5 ሚሊዮን ኢንቨስት በማድረግ የጀመረው መስክ በ2008 ዋና ሥራ አስፈጻሚ በመሆን ኃላፊነቱን ተረክቧል። ቴስላ ውድ የሆኑ ስፖርት መኪናዎችን በማምረት ጀምሮ በአሁኑ ወቅት እንደ ሞዴል 3 እና ሞዴል ዋይ ያሉ ለብዙሃኑ የሚሆኑ መኪናዎችን በስፋት እያመረተ ይገኛል። በ2024 ቴስላ የዓለምን የኤሌክትሪክ ተሽከርካሪ ገበያ 17.6 በመቆጣጠር መሪነቱን ይዟል። በተጨማሪም እንደ ሳይበር ትራክ ያሉ የወደፊት ዲዛይን ያላቸው ምርቶችንና ኦፕቲመስ የተሰኙ ሰውን የሚመስሉ ሮቦቶችን በማበልጸግ ላይ ይገኛል። ከነዚህ ግዙፍ ሥራዎች በተጨማሪ መስክ የሰውን አእምሮ ከኮምፒውተር ጋር የሚያገናኘውን ኒውራሊንክን፣ የከተማ ትራፊክን ለመቀነስ ዋሻዎችን የሚቆፍረውን ዘ ቦሪንግ ካምፓኒን እና የሰውን ልጅ እውነተኛ ተፈጥሮ ለመረዳት የሚረዳውን ኤክስኤአይን መሰርቷል። በፌብሩዋሪ 2026 ስፔስ ኤክስኤአይን በመግዛት በታሪክ ትልቁ የተባለውን $1.25 ትሪሊዮን ውህደት ፈጥሯል። መስክ ትዊተርን በ44 ቢሊዮን በመግዛት ወደ ኤክስ የቀየረው ሲሆን ዓላማውም የሐሳብ ነፃነትን ማስከበርና መተግበሪያውን ሁሉንም አይነት አገልግሎቶች የሚሰጥ ኤቭሪቲንግ አፕ ማድረግ ነው። ኢሎን መስክ በፖለቲካው መስክም ከፍተኛ ተሳትፎ እያደረገ ይገኛል። በ2025 ለዶናልድ ትራምፕ አስተዳደር የመንግሥት ቅልጥፍና መምሪያን ዶጅ እንዲመራ ተሹሞ የነበረ ቢሆንም በኋላ ላይ በግንቦት 2025 ከኃላፊነቱ በመልቀቅ ወደ ንግድ ሥራው ተመልሷል። በ2026 በዳቮስ የዓለም ኢኮኖሚ ፎረም ላይ ባደረገው ንግግር የሰው ሰራሽ አስተውሎትና ሮቦቲክስ ለሰው ልጅ የተትረፈረፈ ሕይወት ይዘው እንደሚመጡ ገልጿል። ሆኖም ለዚህ እድገት ትልቁ ማነቆ የኃይል አቅርቦት መሆኑን አስጠንቅቋል። የኢሎን መስክ የሕይወት ታሪክ ከአንድ ተራ ባለሀብት ታሪክ በላይ ነው። እርሱ በብዙዎች ዘንድ የዘመናችን አይሮን ማን ተብሎ ይጠራል። መስክ በአሁኑ ወቅት ያለው ትኩረት በ2026 የሚጀመረውን የማርስ ጉዞ ማሳካትና የሰው ሰራሽ አስተውሎት ለሰው ልጅ ጠቃሚ መሆኑን ማረጋገጥ ነው። ምንም እንኳን አወዛጋቢ ንግግሮቹ ትችት ቢያስከትሉበትም ለሰው ልጅ ሕልውና ያለው ቁርጠኝነት ግን በድርጅቶቹ ስኬት ውስጥ በግልጽ ይታያል። ታላቅ ራዕይ መያዝ፣ ውድቀቶችን እንደ ትምህርት መጠቀም እና በሳይንስ ላይ የተመሠረተ ድፍረትን ማዳበር የመስክ ስኬት ቁልፎች ናቸው። የዛሬው ዝግጅታችን ይህንን ይመስል ነበር። በቪዲዮው ላይ ያላችሁን አስተያየት ከታች ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁንና አዳዲስ ቪዲዮዎች ሲለቀቁ ወዲያው እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ሁኑ።